ጠንካራ ሁኑ እንጂ የማይሳካ ነገር የለም። ጠንካራ ሁኑ እንጂ የማይሳካ ነገር የለም። እንግዲህ በጣም ደስ የሚለው ማለት ነው። ሰሞኑ እንግዲህ በዚህ ሳምንት በጣም አስገራሚ ነገር እንግዲህ ወንድማችን ታዋቂው ቲክቶከር አዶኒ ያደረገው ነገር በጣም እኔ ሳላደንቅ ማለፍ አልቻልኩምና በጣም ደስ ይላል። ባይዘይ እሱ ቅርብ ጊዜ ወዲህ እያሳየ ያለው በጣም አስገራሚ ነገሮች በጣም በቃ ይገርማሉ። በጣም ነው የሚገርሙት ማለት ነው። ባይዘይ ከዚህ በፊት በቲክቶክ ላይ ነው አሁን እሱ የሚታወቀው ታውቁታላችሁ። በቲክቶክ ላይ በጣም ትልቅ ስራ እየሰራ ቆይቷል። እንደውም በጣም አስገራሚ ነገር ባለፈው በአንድ ቀን ውስጥ ማለት ነው እስቲ አንድ ምሽት 20 ሚሊዮን እስቲ አስቡ። በጣም ምን አይነት ድንቅ ትውልድ ነው። አንድ ምሽት 20 ሚሊዮን ሰው ይሰበስባል። በአንድ ምሽት ወይኔ በአንድ ምሽት አንድ ሰው 20 ሚሊዮን እንደዚህ ይሰበስባል። እስቲ አስቡ። ይህ ሰው እንግዲህ ከትግል በኋላ ነው ወደዚህ የደረሰው። ከትልቅ ትግል በኋላ ነው። ባይዘይ ስኬት የሚመጣው ከትግል በኋላ ነው። ስኬት ለአንድ ሰው ስኬት የሚመጣው ከትግል በኋላ ነው። ባይዘይ ታግለ አንድ ነገር ማይሳካ ከሆነ አሁንም ታገል። አንድ አባባል አለ እኛ አካባቢ በወላይተኛ አንድ አባባል አለ። በጣም የሚገርም አባባል ማለት ነው። እንደዛ የምን ነው ታማይ ሚኒ ታማሆ ኤቴሲ የሚል አባባል አለ። ታማይ ሚኒ ታማሆ ኤቴሲ። አሁን ለምሳሌ ያ ማለት ምን ማለት ነው? እሳት ከበላ በኋላ ሰው እንደገና መልሶ እሳቱን ይሞቃል። አያችሁ፣ እሳቱን ይሞቃል መልሶ ማለት ነው። ግን የበላው እሳት ነው። እስቲ ከእሳት ጋር ራሱ መጣላት አለበት፣ እንደው መራቅ አለበት እንጂ እንደገና መሞቅ አለበት። እስቲ ዝም ብላችሁ እስቲ አስቡና በእሳት ከተበላ በኋላ እንዴት ሰው እንደገና ሰው እሳቱ ጋር እንደዚህ ጠጋ ብሎ እሳት ይሞቃል? በጣም እኔ ይገርመኛልና ስለዚህ ትግል ማይሳካ ከሆነ እንደገና መታገል፣ ልክ እንደ አባባሉ ማለት ነው። እንደገና መታገል ያስፈልጋል። ከዛ በኋላ ስኬቶች ይመጣሉ፣ በረከቶች ይመጣሉ። ጋይስ ማይመጣ ነገር የለም ባይዘይ ከትግል በኋላ ማለት ነው። እና በጣም ሳላደንቅ አልሄድም። አዶኒ በጣም እሱ 20 ሚሊዮን ብቻ አይደለም ባይዘይ እንግዲህ ሰሞኑ በጣም አስገራሚ ነገር ይዞ መጥቷል። እሱ ምንድነው? ሲድሮ የተሰኘ አፕሊኬሽን እንደ ቲክቶክ ገንዘብ መስራት የምንችልበት ሲድሮ የተሰኘ አፕሊኬሽን እንግዲህ ይዞ መጥቶልናል። በጣም ከዚህ በኋላ እንግዲህ ሁሉም ሰው ሲድሮ ላይ እንደሚሰራ እኔ ተስፋ አደርጋለሁ። ባይዘይ ሲድሮ ላይ ብዙ ሰዎች አሁን እንደሚሰሩ ተስፋ አደርጋለሁ ባይዘይ ማለት ነው። ስለዚህ ምንድነው ወዲያው መጠቀም አለብን። ባይዘይ መጠቀም አለብን። እኛ ሁላችን ቶሎ መጠቀም አለብን። ተስፋ መቁረጥ አያስፈልግም በጭራሽ ማለት ነው። ተስፋ መቁረጥ በጭራሽ አያስፈልግም። በቃ ጠንከር እንበልና ቀጣይ ደግሞ እኛ የሆነ ነገር መስራት አለብን። ቀጣይ የሆነ ስቴፕ መድረስ አለብን እና ጠንከር ብለን እንስራ። በዚህ አጋጣሚ እንግዲህ አዶኒ በጣም እንወዳለን እውነት እናደንቃለን። በጣም ደስ የሚል ስራ ነውና በጣም ደስ ብሎኛል። በቀጣይ እንግዲህ ስለ ሲድሮ አጠቃቀም ሲድሮ ምንድነው? ሲድሮ አፕሊኬሽን ከቲክቶክ በምን ይለያል? እንደዚህ አይነት ነገሮች እንግዲህ በሰፊው እናያለን ማለት ነው። ስለዚህ ውድና የተከበራችሁ የአሹ ሚዲያ ቤተሰቦች ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ኮሜንት እያጻፋችሁ አበረታቱልኝ።
በቀጣይ እንግዲህ በሰፊው እኛም በሰፊው እንገናኛለን ጋይስ እኛም በሰፊው እንገናኛለን። ተጋግዘን ወደፊት ባይ